ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1947 በሜን ግዛት ፍርድ ቤት ውስጥ ነው። ወጣቱና ስኬታማው የባንክ ባለሙያ አንዲ ዱፍሬን በከባድ ሁኔታ ተከሷል። ክሱ ሚስቱንና ውሽማዋን በጥይት ደብድቦ ገድሏል የሚል ነው። እንኳን አንዲ በወቅቱ ሰክሮ እንደነበርና ሽጉጡን ወንዝ ውስጥ እንደጣለው ቢናገርም ፖሊሶች ግን ሽጉጡን ሊያገኙት አልቻለም። ዳኛው በአንዲ ላይ ምንም አይነት ርህራሄ ሳያሳየው ጭካኔ የተሞላበት ድርጊት ፈጽመሃል በማለት በሁለት የዕድሜ ልክ እስራት እንዲቀጣ ይፈርዱበታል። አንዲ በሰንሰለት ታስሮ ወደሚታወቀውና ወደሚፈራው ሻውሻንክ እስር ቤት ይወሰዳል። የሻውሻንክ ግድግዳዎች ረዣዥምና አስፈሪ ናቸው። እዚያ ውስጥ ሕግና ደንብ የሚባለው የዳይሬክተሩ ዋርደን ኖርተን ቃል ብቻ ነበር። ዳይሬክተሩ አዲሶቹን እስረኞች ሲቀበሉ እንዲህ ይላሉ: ሁለት ነገሮች ብቻ መኑ፣ መጽሐፍ ቅዱስንና እኔን። ነፍሳችሁ የእግዚአብሔር ናት፣ አካላችሁ ግን የእኔ ነው። በዚህ መሃል ነው ሌላኛውን ዋና ገጸ ባህሪ ሬድን የምናገኘው። ሬድ በእስር ቤት ውስጥ ለረጅም ጊዜ ቆየና ማንኛውንም ነገር ከሲጋራ ጀምሮ እስከ መሳሪያዎች በድብቅ ማስገባት የሚችል ምርጥ ነጋዴ ነው። ሬድ እና ጓደኞቹ አዲሶቹን እስረኞች እያዩ ማን ቀድሞ ያለቅሳል በሚል ይወራረዳሉ። ሬድ በአንዲ ላይ ተወራረደ። ምክንያቱም አንዲ ቁጥብ፣ ረጅምና እንደ መስታወት በቀላሉ የሚሰበር ይመስል ነበር። የመጀመሪያው ምሽት እጅግ አስከፊ ነበር። እስረኞቹ አዲሶቹን ለማስፈራራት ይጮሃሉ። አንዲ ግን ምንም ድምፅ ሳይሰማው በዝምታ አሳለፈ። ሬድ በውድድሩ ተሸነፈ። ይህ ዝምታ አንዲ ከሌሎች እስረኞች በተለየ ጥንካሬ እንዳለው የመጀመሪያው ምልክት ነበረ። አንዲ በሻውሻንክ ውስጥ የመጀመሪያዎቹን 2 ዓመታት ያሳለፈው በብቸኝነት ነበር። ሬድ እንደሚለው አንዲ በፓርክ ውስጥ እንደሚራመድ ሰው እንጂ እስር ቤት እንዳለ ሰው አይመስልም ነበር። ነገር ግን ሕይወት አልጋ በአልጋ አልነበረችም። ዘ ሲስተርስ የተባሉ ጨካኝ እስረኞች አንዲን በተደጋጋሚ ጥቃት ያደርሱበት ነበር። አንዲ ግን በጽናት ይቋቋማቸዋል። አንድ ቀን አንዲ ወደ ሬድ ቀረብ ብሎ አንድ ልዩ ጥያቄ አቀረበ። አንዲት ትንሽ የድንጋይ መሸረቢያ መዶሻ እፈልጋለሁ አለው። ሬድ መጀመሪያ ላይ ግራ ተጋባ። ይህ ሰው ሊያመልጥ አስቦ ይሆን ብሎ ጠረጠረ። ነገር ግን መዶሻዋ በጣም ትንሽ ከመሆኗ የተነሳ ይህን ይዞ ለማምለጥ 600 ዓመታት ይፈጅበታል ብሎ ስላሰበ ጥያቄውን ተቀበለ። አንዲ ድንጋዮችን እየቀረጸ ጊዜውን ማሳለፍ ጀመረ። በ1949 አንዲና ሬድ ከሌሎች እስረኞች ጋር በመሆን የአንድን ሕንፃ ጣሪያ እንዲቀቡ ተመደቡ። በስራው መሃል የጥበቃ መኮንኖች አለቃ የሆነው ባይረን ሃድሊ ስለሚወርሰው ገንዘብና ስለ ግብር ሲያማርር እንደሰማው አንዲ በድፍረት ወደ መኮንኑ ቀረበ። መኮንኑ ሊመታውና ከጣሪያው ላይ ሊወረውረው ሲል እንዲህ አለው: ሚስትህን ታምናታለህ? ገንዘቡን በሙሉ በሷ ስም ካደረከው ለ1 ሳንቲም ግብር አይከፈልበትም። እኔ በነፃ ወረቀቱን እሞላለሃለሁ። አንዲ መኮንኑን ከግብር ካዳነው በኋላ በምላሹ የጠየቀው ነገር እስረኞቹን አስገረመ። ለራሱ ምንም አልፈለገም። ይልቁንም አብረውት ለሚሰሩት ጓደኞቹ ለእያንዳንዳቸው 3 ቀዝቃዛ ቢራ እንዲሰጣቸው ጠየቀ። በዚያን ዕለት እስረኞቹ በጣሪያው ላይ ሆነው ፀሐይ የሞቁ ቢራቸውን ሲጠጡ ለጥቂት ደቂቃዎችም ቢሆን እንደ ነፃ ሰው ተሰማቸው። አንዲ ግን ከዳር ሆኖ በፈገግታ ይመለከታቸዋል። እሱ የፈለገው ቢራውን ሳይሆን የነፃነት ስሜትን ነበር። ይህ ዜና በእስር ቤቱ ውስጥ ናኘ። ከጥቂት ጊዜ በኋላ የጥበቃ መኮንኖች ብቻ ሳይሆኑ ራሱ የእስር ቤቱ ዳይሬክተር ኖርተን የአንዲን ችሎታ መፈለግ ጀመሩ።
አንዲን ከልብስ ማጠቢያው ክፍል አውጥተው ወደ ቤተ መጻሕፍት እንዲዛወር አደረጉት። እዚያም የዳይሬክተሩን የሙስና ገንዘብ በሕጋዊ መንገድ እንዲሸሸግ የሚያደርግ የሂሳብ ባለሙያ ሆነ። እንደ አውሮፓውያን አቆጣጠር በ1965 ቶሚ ዊሊያምስ የተባለ ወጣትና ተጫዋች እስረኛ ወደ ሻውሻንክ ይገባል። አንዲ ለቶሚ ልዩ ፍቅር ነበረው። እንዲያውም ማንበብና መጻፍ የማይችለውን ቶሚን በትዕግስት አስተምሮ የሁለተኛ ደረጃ ትምህርቱን እንዲያጠናቅቅ ይረዳዋል። ቶሚ ለአንዲ እንደ ልጅ ሆነለት። አንድ ቀን ቶሚ አንዲ ለምን እንደታሰረ ሬድን ይጠይቋል። ሬድም የታሪኩን ዝርዝር ሲነግረው ቶሚ በድንጋጤ ደረቀ። ቶሚ ቀደም ሲል በሌላ እስር ቤት እያለ ከአንድ ኤልሞ ብላች ከተባለ እብድ እስረኛ ጋር እንደነበርና ያ እስረኛ በአንድ ወቅት አንድ የባንክ ባለሙያ ሚስትና ፍቅረኛዋን ገድዬ ያ ባል ግን በሁለት የዕድሜ ልክ እስራት ተፈርዶበታል ብሎ ሲፎክር እንደሰማው ተናገረ። አንዲ ይህን ሲሰማ ነፃ የሚወጣበት እድል እንደተገኘ በማመን በደስታ ወደ ዳይሬክተር ኖርተን ቢሮ ሄደ። ዳይሬክተሩን ድጋሚ ክስ እንዲመሰረትና ጉዳዩ እንዲታይለት ለመነው። ነገር ግን ዳይሬክተሩ አንዲ ነፃ እንዲወጣ አይፈልግም። ምክንያቱም የአንዲን የሂሳብ ችሎታና የሙስና ሚስጥሮችን ማጣት አይፈልግም። ዳይሬክተሩ አንዲን ምንም የማትረባ ደደብ ነህ በማለት ሰደበውና ለአንድ ወር በጨለማ ክፍል ውስጥ እንዲታሰር አዘዘ። ዳይሬክተሩ እውነቱ ለዘላለም ተቀብሮ እንዲቀር ጨካኝ ውሳኔ ወሰነ። ቶሚን በሌሊት አስጠርቶ ከእስር ቤቱ ግድግዳ ውጭ እንዲወጣ ካደረገው በኋላ የጥበቃ መኮንኑ ሃድሊ በጥይት ደብድቦ እንዲገድለው አደረገ። በሌላው እስረኛ ደግሞ ቶሚ ሊያመልጥ ሲል ተገደለ የሚል የሐሰት ወሬ ነዛ። አንዲ ከጨለማ ክፍሉ ሲወጣ የቶሚን መሞት ሰማ። አንዲ በዚህ ጊዜ ተስፋ የቆረጠ መሰለ። ለሬድ እንዲህ አለው፣ ሕይወት ምርጫ ናት፣ ለመኖር መጣር ወይም ለመሞት መጣደፍ። እንዲሁም ሬድ ከእስር ቢወጣ ዚዋቴኔሆ ወደ ተባለችው የሜክሲኮ ባህር ዳርቻ እንዲመጣና በአንዲት ዛፍ ስር የተቀበረ ነገር እንዲፈልግ ነግሮት በዝምታ ወደ ክፍሉ ገባ። አንዲ ለሬድ ያንን ሚስጥራዊ መልእክት ከነገረው በኋላ ወደ ክፍሉ ገባ። በዚያ ምሽት እስር ቤቱ ውስጥ ከፍተኛ ዝናብ ይጥል ነበር። ሬድ አንዲ ራሱን ሊያጠፋ እንደሆነ በመስጋት ሌሊቱን ሙሉ ሳይተኛ አደረ። ጠዋት ላይ ግን ያልተጠበቀ ነገር ተከሰተ። የእስር ቤቱ ጠባቂዎች ለምግብ ሲመጡ የአንዲ ክፍል ባዶ ነበር። አንዲ እንደ ጉም በኖ ጠፍቷል። ዳይሬክተር ኖርተን በንዴት አበደ። ወደ አንዲ ክፍል ገብቶ ፍተሻ ሲያደርግ ግድግዳው ላይ የተለጠፈውን የአንዲት ቆንጆ ሴት ፖስተር በድንጋይ ወረወረበት። ድንጋዩ ግን ግድግዳውን አልፎ ገባ። ዳይሬክተሩ ፖስተሩን ሲቀደው ከጀርባው ለሰው ልጅ የማይታመን ትልቅ ቀዳዳ ተገኘ። አንዲ ለ19 ዓመታት ያቺን ትንሽዬ የድንጋይ መዶሻ ተጠቅሞ በየቀኑ ግድግዳውን ሲቆፍር ነበር። የቆፈረውን አፈር ደግሞ በኪሱ እየሞላ በየቀኑ ግቢ ውስጥ በድብቅ ያፈስ ነበር። በዚያ የዝናብ ምሽት አንዲ በቆፈረው ቀዳዳ አልፎ የእስር ቤቱን የቆሻሻ መውረጃ ቱቦ ሰብሮ ገባ። ሬድ እንደሚለው አንዲ ግማሽ ማይል ያህል ርዝመት ያለውንና ሊታሰብ የማይችል የሰው ቆሻሻ የሚፈስበትን ቱቦ በደረቱ እየተሳበ አለፈው። በመጨረሻም ከቱቦ ወጥቶ ወንዝ ውስጥ ወደቀ። ዝናቡ እየወረደበት የእስር ቤቱን ልብስ አውልቆ ጥሎ እጆቹን ወደ ሰማይ ዘርግቶ የነጻነት አየር ተነፈሰ። በማግስቱ ጠዋት አንዲ ወደ ባንክ በመሄድ ዳይሬክተሩ በሌላ ሰው ስም ያስቀመጠውን $370,000 በሙሉ አወጣ። እንዲሁም የዳይሬክተሩን የሙስና ማስረጃዎች በሙሉ ለጋዜጣ ላከ። ፖሊሶች እስር ቤቱን ከበቡት። የጥበቃ መኮንኑ ሃድሊ በቁጥጥር ስር ዋለ። ዳይሬክተር ኖርተን ግን እጁን ለፖሊስ ከመስጠት ይልቅ በራሱ ላይ በጥይት ተኩሶ ሕይወቱን አጠፋ። ከጥቂት ጊዜ በኋላ ሬድ ከ40 ዓመታት እስር በኋላ በምህረት ተፈታ።
አንዲ ወደ ነገረው ቦታ ሄዶ የተቀበረውን ደብዳቤ ያገኘ። ደብዳቤው እንዲህ ይላል። ተስፋ መልካም ነገር ነው። ሬድ ድንበሩን አቋርጦ ወደ ሜክሲኮ ተጓዘ። በመጨረሻም በፓስፊክ ውቅያኖስ ዳርቻ ሰማያዊው ባህር በሚታይበት ነጭ አሸዋ ላይ አንዲ አሮጌ ጀልባ ሲጠግን አገኘው። ሁለቱ ጓደኛሞች በሳቅና በደስታ ተቃቀፉ። ታሪኩ በነፃነትና በተስፋ በቃ።